ነው እሳቱ የበላው እዚህ ጋር ነው ይሄንን ነው አይደል የኔ አባት ይሄ ኖርማል ይሆንና ከዛ እንደዚህ ሰላም ትለኛለህ እሺ ተስፋልኝ እሺ ነው ያወቀው ያ ልጅ አንድ ጊዜ እጁን ታሞ ምናምን እጁን ያ ሊስትሮ የሚጠርገው ልጅ ኤፍሬም ነው አይደል ስሙ እሱ ልጅ በእናት ያው እዚህ ጋር ምስኪን ልጅ እንዴት ደስ እንደሚለኝ በጣም ኤቪ እንዴት ነህ የኔ አባት ደህና ነህ እንዴት ነህ ሰላም ነው እጅክ እንዴት ነህ ታከምክ አላ ምን ላይ ደረስክ አልታከምከውም በእውነት ምን ላይ ደረስክ ሰው ደውሎልሃል በእውነት ምን አሉክ ናስቲ እዚህ ጋር ቁጭ ነው ናስቲ ደህና ነህ እንዴት ነህ ናስቲ በእናት እንዴት ነህ ስራ እንዴት ነው ስራ ምንም አይደል አሪፍ ነው በእውነት እጄን ለምን አልታከምክም ባለፈው ብሩ ተወደደ ጠይቀክ ነበር በእውነት እስቲ ባለፈው ቪዲዮውን አይቶ ሰው የደወለልክ ሰው አለ ያገዘክ ሰው አለ አው ብዙዎች ያገዘውሃል እና ለምን አልታከምክም አልሞላም በእውነት ወይኔ አባት በጣም ብዙ ሰው ነው የደወለልኝ በጣም ብዙ ሰው ምን ላይ ደረሰ ታከመ ወይ ብሎ በጣም ብዙ ሰው ነው የጠየቀኝ የት ሆስፒታል ሄድክ እዛ ካንሰት ኦኬ መገናኛ ያለው ኦኬ ምን አሉክ እዛ ነበር ከዛ እንደዚህ ነው እጃ ተገዶክተር ጋገናኝ ከዶክተር ጋር ተገናኘክ ምን አሉክ እዛ አሳቼ ምናምን ስል ለ200 ምናምን ያለ 200 ሺህ አሉክ የህክምና እና በባለፈው ሰው አልሰበሰበልም ብር 30 ሺህ ገብቷል ከዛ ለነቁብ ላይ 40 ሺህ አንድ ላይ ደረሰው እቁብህን ወሰድክ በእውነት እቁብ ደረሰክ ስንት ሺህ ነው 40 ሺህ ደረለ እቁብ 10 ሺህ እቁብ 10 ሺህ 30 ሺህ የተሰበሰበልክ ነው በእውነት ጠቅላላ ህክምናው ስንት አሉክ እስከና 250 ሺህ እንጂ ትድናል አይደለ ይድናል ይሄ እጅ አይደለ የኔ አባት ይድናል ንጹህ እኮ ነው ጣቶችህ እኮ ይታያሉ ታውቃለህ ጣቶችህ አምስቱም አሉ አይደለ ይታያሉ በደንብ ታያላችሁ ስትይዝ አሁን እንትን ሊስትሮ ምናምን ስትይዝ ምንም አይከብድህም ትንሽ ይገብላል ግን እንደዛ ጠንከር ማድረግ ትችላለህ ትንሽ ይችላል አይደለ ስንት አሉክ ጠቅላላ 250 ያለ 250 ሺህ አሉክ አሁን ስንት ብር አለክ 40 ሺህ ነው 40 ሺህ ብር አለክ ስንት ነው የጎደለው 160 ሺህ ጎደለ እንጂ ትታከማለህ ትድናለህ አይደለ ከዛ እንደ ጓደኞች መማር ትፈልጋለህ ትምህርት ጀምራለህ ስንት አመትክ ነበር ያልከኝ 12 አሁን 12 አመትክ 13 ወደ 13 ነህ በእውነት ከዛ እንደ ጓደኞች ትምህርት ጀምራለህ አይደለ ትማራለህ ጎበዝ ተማሪ ትሆናለህ አይደል ትጽፋለህ አሁን ይጽፋል አይደል ልጅክ ትችላለህ ትንሽ አይዞክ እሺ አካውንት አሁን በራስ አላወጣህም አው የወንድሜ ያንተ ለምን አታወጣም ለኔ እጅ አሻራ አይገባም ያለ እጅክ አሻራ አይገባም እንደዛ ሉክ አሻራ አይገባም እጅክ በእውነት በዚህኛው እጅ ነው አይደለ በየትኛው ነው የሚደረገው በየትኛው እጅ ነው የሚደረገው በዚህ በአውራጣቱ ነው አይደለ በአምስቱም ፋይዳ ልታወጣ አይሆንም አሉ አሻራ አይገባም ያለ በእውነት አይዞክ እሺ የኔ አባት 160 ሺህ ብር ነው የጎደለው በቃ አይዞክ እሺ የኔ አባት እስቲ ንገረኝ አካውንትን ታውቀዋለህ አይደለ እሺ ትነግረኛለህ እሺ እስኪ ንገረኝ 1000 77 94 58 29 7 ተስፋዬ ቡጌ አይደለ አሁን መሽቷል እኔ አሁን እራት ልጋብዝ ነበር ያሰብኩት እራት ይቅርብህና ላስገባልክ ለህክምና የሚሆን እሺ አይዞክ ሁሉም ሰው ያገዘሃል እሺ ሁሉም ሰው ያገዘሃል ትታከማለህ 160 ሺህ ብር ብዙ አይደለችም እሺ በጣም ትንሽ ነው እሺ
አይዞህ እግዚአብሔር ካንተ ጋር አለ። ትታከማለህ። አንተም ትምህርት ትጀምራለህ፣ ትማራለህ፣ ጎበዝ ትሆናለህ። እሺ እሺ እግዚአብሔር ይመስገን። እንደምን ዋለ? አይዞህ። እሺ ይሄው እኔ አስገብቼልሃለሁ። እሺ እሺ ያቅሜን አስገብቻለሁ። ሁሉም ሰው ያግዘሃል፣ ትታከማለህ። እሺ በባለፈውም ያገዙህን በጣም እናመሰግናለን እና ትንሽ በር ነው የጎደለው፣ እሱንም አሁን ያዋጡልሃል፣ ትታከማለህ። እሺ በአምስቱም ጣቶች አሻራ ትሰጣለህ። እሺ የራስህ ፋይዳ ታወጣለህ። እሺ የራስህ ቦክ ትከፍታለህ። እሺ ትምህርት ትጀምራለህ። እሺ ትምህርት ትፈልጋለህ አይደል? መማር ትፈልጋለህ? ጎበዝ በቃ አይዞህ። እሺ እሺ የኔ አባት። እሺ አመሰግናለሁ። በጣም ችግር የለውም የኔ አባት። አምሯል። ጫማዬን ቆንጆ ያረካት ደግሞ በጣም አሳመርክልኝ። እሺ በዚህኛውንም በቃ አይዞህ። እሺ ኤፍዬ። እሺ አመሰግናለሁ። ካሁን በኋላ መጥቼ ሳገኘክ አምስቱም ጣቶች ካሪፍ ሆነው እቅፍ አድርገህ ትሰማኛለህ አይደል? በደንብ ሰላም ትለኛለህ። እሺ አይደለ? እስቲ አሁን ሰላም በለኝ። ይሄ ይስተካከልና ጤነኛ ሲሆን በውስጡ ምንድነው የሆነ? ይሄ አሁን እዚህ ጋር ምንድነው? ይሄ ነው እሳቱ የበላው እዚህ ጋር ነው። ይሄንን ነው አይደል? የኔ አባት ይሄ ኖርማል ይሆንና ከዛ እንደዚህ ሰላም ትለኛለህ። እሺ ተስፋለኝ። እሺ የኔ አባት ወድሃለሁ። እሺ አይዞህ፣ ፈጣሪ ካንተ ጋር ነው። ይበቃዋል። እሺ አሁን እየመሸብክ ነው፣ ወደ ቤት ትሄዳለህ አይደል? በቃ በጊዜ ግባ። ቀርብ ነው ቤትክ? ቅርብ። በቃ ተነስ፣ በቃ ይበቃል። እሺ ይበቃኛል። ጎስ በዚህ ጋር ነው የምትሄደው? በዚህ ጋር ነው። እሺ ጎስ አይዞህ። እሺ ሁሉም ያልፋል። ጠንክር የኔ አባት። እንደዚህ ነው የምትይዛት፣ እንደዚህ ሊስትሮ አይደለ? ሊስትሮ እኔ ጠርጋለሁ። ጎበዝ እኮ ነው የኔ አባት።